በጌታ በኢየሱስ ክርስቶስ ስም ብዙ ሰዎች የጠየቃችሁ ጥያቄ አለ። ለጠየቃችሁ ጥያቄ የተወሰነ መልስ ለመስጠት ነው። ካልቸር ወይንም ባህል እና ባህልን ብናመልክ ምን ችግር አለው? እግዚአብሔርንም ብናመልክ ባህልንም ብናመልክ ምን ችግር አለው ያለ ሰው አለ። ልክ አይደለም። ከባህል በስተጀርባ ምን እንዳለ ታውቃለህ? ከባህል በስተጀርባ ዲያብሎስ አለ። ስለዚህ እግዚአብሔር ብቻውን ነው ልታመልከው የሚገባው። እግዚአብሔርን እንደ እግዚአብሔርነቱ መጠን ብቻ ታመልከዋለህ እንጂ ከሆነ ነገር ጋር ቀላቅለህ እግዚአብሔር ማለት አይቻልም። አስረግጬ ነው የምነግርህ። እዚህ ጋር እኔ የምነግራችሁ ነገር አለ። ኢየሱስ ብቻ ካላልክ፣ ኢየሱስ የእግዚአብሔር ልጅ ነው ብቻ ብለህ አምልኮ ካልሰገድክ፣ ባህሌ እያልክ የምትመጣ ከሆነ አሁንም በስህተት ውስጥ ነው ያለው ማለት ነው። አሁንም በችግር ውስጥ ነው ያለው። እነግርሃለሁ። እግዚአብሔርን ከሆነ ነገር አትቀላቅሉ። ኢየሱስን ከሆነ ነገር ጋር መቀላቀል ከባድ ኃጢአት ነው። ሁለት ነገር በአንድ ላይ ይዞ ማስኬድ አይቻልም። በእውነት እግዚአብሔር በጣም ከሚጸየፈው ነገር አንዱ ይሄ ነው። ሰው ባህል ብናመልክ ብንከተል ምን ችግር አለው? ባህል ላይ ደም እንደሚፈስ ታውቃለህ? ባህል ላይ ደም ይፈሳል እኮ። ያ ደም የሚፈሰው ለማን? ማን ነው መስዋዕቱን የሚወስደው? ማን? ዲያብሎስ እንዳለ አታውቅም? ከበስተጀርባው ሰይጣን እንዳለ አታውቅም? ስለዚህ ኢየሱስን ከሆነ ነገር ጋር አንቀላቅል። ኢየሱስን እንደ እግዚአብሔር ልጅ ብቻ ልናመልከው ይገባል። ደስ የሚያሰኘውም እንደዛ ሲሆን እንጂ ኢየሱስ ክርስቶስን ከካልቸር ጋር ከጨፌ ጋር ኦሮሚያ ላይ ይመለካል፣ በተለይ በሲዳማ ላይ ይመለካል። ከካልቸር በስተጀርባ የሆነ ነገር እንዳለ እነግራለሁ። ስለዚህ እውነት ከእንዲህ አይነት ጣምራ መንፈስ የምትከታተሉ ሰዎች አስረግጬ ልንገራችሁ፣ ትክክል አይደላችሁ። ተመለሱ። በእውነት ጥሩ አይደለም። እግዚአብሔርን ከሆነ ነገር ጋር አንቀላቀል። እግዚአብሔር ፒውር ነው፣ ንጹህ ነው። እግዚአብሔርን ብቻውን ነው ልናመልከው የሚገባው ማለት ነው። አለበለዛ አምልኮ ከንቱ ነው የሚሆነው ማለት ነው። አምልኳችን ከንቱ ነው የሚሆነው። ከንቱ ነው የሚሆነው። ጊዜ ማቃጠል ብቻ ነው የሚሆነው ማለት ነው። ስለዚህ ኢየሱስ ክርስቶስን ብቻ እንከተል፣ እሱን ብቻ እናምልክ። በእውነት ደስ የሚያሰኘው ነገር እግዚአብሔርም እንደዛ ነው። ብዙ ሰዎች ይህን ጥያቄ ስለጠየቃችሁ ነው። ብናመልክ ባህልን ብንከተል ምን ችግር አለው ብላችሁ የጠየቃችሁ ሰዎች ስላላችሁ፣ በጣም ችግር አለው። ከባህል በስተጀርባ ምን እንዳለ ታውቃለህ? ደም እየፈሳል እኮ፣ የተለያየ ነገሮች ይደረጋሉ። ስለዚህ ያ እንዳይሆን ክርስቶስ ኢየሱስን ብቻ እንከተል። ከባህል በስተጀርባ ሌላ የሆነ ነገር ስላለ ነው። እግዚአብሔርን ብቻ እናምልክ፣ ኢየሱስን ብቻ እናምልክ። እንደዚህ አይነት አምልኮ ደግሞ ካላመለክን፣ የሆነ ነገር ቀላቅለን ከሄድን ጸሎታችን አይሰማም። ይሄን በግልጽ ነው የምነግራችሁ። ጸሎታችን አይሰማም። ጸሎት እንዲሰማ ከፈለግ፣ ጸሎትህ ወደ አብ እንዲደርስ ከፈለግ እግዚአብሔርን ብቻ አምልክ። የሆነ ነገር አትቀላቅል። ጣምራ መንፈስ ይዘን እግዚአብሔርን መጠየቅ ራሱ ጥሩ አይደለም። ስለዚህ እግዚአብሔርን ብቻ እንከተል። ስላዳመጣችሁኝ አመሰግናለሁ። በጌታ በኢየሱስ ክርስቶስ ስም አሜን፣ 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 አሜን።